ሰላም ቅዱሳኖች በዓለም ሁሉ ዙሪያ ላይ የምትገኙ የጌታ ቤተሰቦች ባለፈ ከዛሬ 3 ቀን በፊት የሆነ ፕሮግራም እየሄድኩ አንድ ሀሳብ ወደ እናንተ ይዤ መጥቼ ነበረ። ስለ አራቱ አቅጣጫ ነግሬያችሁ ነበርና ያንን ነገር ታስታውሳላችሁና ወደ አራቱ አቅጣጫ የምትሄዱበት አመት ነው እግዚአብሔር የሚወስዳችሁ አመት ነው ብያለሁ። ዛሬ ደግሞ በልቤ ላይ አንድ ነገር መጥቷል። ዛሬም የሆነ ፕሮግራም እየሄድኩ ነውና ከወንድሞቼ ጋር ከአገልጋዮች ጋር እየሄድን ነው። አሁን ያሉት ደግሞ መናኸሪያ ላይ ነው። አንድ ሜሴጅ ማስተላለፍ ፈልጌ ነው። በሩቅም በቅርብም ከኢትዮጵያ ውስጥም ከኢትዮጵያ ውጭ መሆናችሁ የምትሰሙት የእግዚአብሔር አጀንዳና የእግዚአብሔር ጥሪ ኪዳን ቃል ያላችሁ ሰዎች ስሙን በደንብ አድርጋችሁ። ይሄ መናኸሪያ ነው እንግዲህ እስከ ዛሬ ድረስ ያሰቃዩዋችሁ ሰዎች፣ የገፏችሁ ሰዎች፣ ያስጨነቃችሁ አጋንንት በሰው በኩል ሆኖ በብዙ መንገድ ቻሌንጅ ያደረጋችሁ እስከ መናኸሪያ ድረስ ነው። ማንም እስከ መናኸሪያ ነው የሚሸኛችሁ። ያ ማለት ይሄ መናኸሪያ እንግዲህ መናኸሪያ ላይ ከገባችሁ በኋላ ይለያል፣ ይሄዳል፣ እናንተ ትሄዳላችሁ ማለት ነው። ይህ አመት ይህ ወር ሲያልቅ በሚገባው ወር ላይ ሸኞች ይመለሳሉ። እግዚአብሔር እናንተን ወደ አሰበበት ያደርሳል። ስለሰማችሁኝ አመሰግናለሁ። ሻሎም